ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች በእንባ ስለታጀበው የክርስቲያኖ ሮናልዶ የአውሮፓ ኔሽንስ ሊግ ዋንጫ ድል ያዝንላችሁ መረጃ አለ። ቶትናም ሆትስፐርስ የቀድሞውን አሰልጣኝ ሞሪሲዮ ፖቼቲኖ መልሶ ሊቀጥር እንደሚችል ተሰምቷል። የምንነግራችሁ ሌላው መረጃችን ነው። ጆዜ ሞሪኖ ኢንተር ሚላንን ለማሰልጠን ንግግር መጀመራቸው ተዘግቧል። ወደ እናንተ የምናደርሳችሁ መረጃችን ናቸው። ለቻናሉ አዲስ የሆናችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። ክርስቲያኖ ሮናልዶ የአውሮፓ ኔሽንስ ሊግ ዋንጫን አሳክቷል። የ5 ጊዜ የባላንዶር ሽልማት ባለቤቱ ክርስቲያኖ ሮናልዶ አገሩ ፖርቹጋል ከስፔን ጋር ያደረገችውን የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ በማሸነፍ ፖርቹጋል የኔሽንስ ሊግ ዋንጫውን እንድታነሳ የበኩሉን አስተዋጽኦ ማድረግ ችሏል። በጨዋታው አንድ ጎል ያስቆጠረው ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር ያስቆጠረው 138ኛ ጎል ሆኖ ተመዝግቧል። በስፔን ብሔራዊ ቡድን 2-1 እየተመራ የነበረው የፖርቹጋል ብሔራዊ ቡድን በክርስቲያኖ ሮናልዶ ጎል 2-2 መሆን የቻለበትን ጎል ያገኘ ሲሆን ሙሉ የጨዋታው ክፍለ ጊዜ 2-2 የቀጠለው የሁለቱ ብሔራዊ ቡድኖች ጨዋታ በስተመጨረሻም ወደ መለያ ምት ያመራ ሲሆን በመለያ ምት ፖርቹጋል የስፔን ብሔራዊ ቡድን 5-4 በሆነ ውጤት በማሸነፍ የአውሮፓ ኔሽንስ ሊግ ማሳካት ችሏል። በጨዋታው ጎል ካስቆጠረ በኋላ ጉዳት አስተናግዶ በ88ኛው ደቂቃ ተቀይሮ የወጣው የፖርቹጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ የምሽቱ ጣፋጭ ድል ከብሔራዊ ቡድኑ ጋር ለሁለተኛ ጊዜ ያሳካው የአውሮፓ ኔሽንስ ሊግ ዋንጫ ሆኖ ተመዝግቧል። ከስኬቱ በኋላ በእንባ የታጀበው የክርስቲያኖ ሮናልዶ የደስታ አገላለጽ አነጋጋሪም ነበር። በአሊያንዝ አሬና ስቴዲየም በተደረገው የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ዋንጫውን ያሳኩት የፖርቹጋል ብሔራዊ ቡድን ተጫዋቾች በደስታ ብዛት ሲያነባ የነበረውን ክርስቲያኖ ሮናልዶ ሲያጽናኑት ተስተውሏል። 40ኛ ዓመቱ ላይ የሚገኘው ክርስቲያኖ ሮናልዶ ለሁለተኛ ጊዜ የአውሮፓ ኔሽንስ ሊግ ዋንጫን አሳክቷል። በ2019 የመጀመሪያውን የአውሮፓ ኔሽንስ ሊግ ዋንጫ ከብሔራዊ ቡድን አጋሮቹ ጋር ማንሳቱ አይዘነጋም። በሳውዲ አረቢያ ሊግ ለአልናስር ክለብ እየተጫወተ የሚገኘው ክርስቲያኖ ሮናልዶ ከክለቡ ጋር ያለውን ውል እንደሚያራዝም ይጠበቃል። በ40 ዓመቱ ተጨማሪ ዋንጫ ለማግኘትና የግል ማህደሩን ከፍ ለማድረግ ሲታትር ያመሻው ክርስቲያኖ ሮናልዶ ሞገሳ እየተቸረው ነው። ክርስቲያኖ ሮናልዶ ከአንድ ዓመት በኋላ በሚደረገው የዓለም ዋንጫ መጫወት እንደሚፈልግ ተናግሯል። ወጥ አቋም እያሳየ ያለው ሮናልዶ በቀጣይ ዓመት በሚደረገው የ2026 የዓለም ዋንጫ ድንቅ ብቃቱን እንደሚያሳይ ይጠበቃል። ወደ ቀጣዩ መረጃችን ስናልፍ ቶትናም ሆትስፐርስ የቀድሞውን አሰልጣኝ ሞሪሲዮ ፖቼቲኖን መልሶ ሊቀጥር እንደሆነ ተሰምቷል። የአውሮፓ ሊግ ዋንጫን ያነሱት ቶትናሞች በአውስትራሊያዊ አሰልጣኝ ኤንጊ ፖስቴኮግሉ ደስተኛ እንዳልሆኑ በተደጋጋሚ መነገሩ የሚታወስ ሲሆን አሰልጣኙም ከአሰልጣኝነት ወንበራቸው ተነስተዋል። የኤንጊ ፖስቴኮግሉ ምትክ አሰልጣኝ ለመቅጠር እያማተሩ የሚገኙት የቶትናም አመራሮች ከቀድሞ የክለቡ አሰልጣኝ አርጀንቲናዊ ሞሪሲዮ ፖቼቲኖ ጋር ንግግር መጀመራቸውን ጎል.ኮም አስነብበዋል። በአውሮፓ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድን በማሸነፍ ከቶትናም ጋር ዋንጫውን ከፍ ማድረግ የቻሉት አውስትራሊያዊ አሰልጣኝ ኤንጊ ፖስቴኮግሉ በስራቸው መቀጠል የሚያስችላቸውን ድንቅ ውጤት እንዳስመዘገቡ የተነገረ ቢሆንም በስተመጨረሻም ግን ከቶትናም ሆትስፐርስ የአሰልጣኝነት ወንበራቸው ተሰናብተዋል። ቶትናም ሆትስፐርስ በአሰልጣኝ ኤንጊ ፖስቴኮግሉ ስር በ2024-25 የውድድር ዓመት በፕሪሚየር ሊጉ 17ኛ ደረጃን ይዘው ያጠናቀቁ ቢሆንም የአውሮፓ ሊግ ዋንጫን ማንቸስተር ዩናይትድን በማሸነፍ በማሳካታቸው ክለባቸውን የሻምፒዮንስ ሊግ ተሳታፊ ማድረግ ያስቻሉበትን ውጤት ማስመዝገብ ችለዋል። የማጥቃት እንቅስቃሴ ላይ ትኩረት አድርገው በመጫወት የሚታወቁት ኤንጊ ፖስቴኮግሉ በበርካቶች ዘንድ አድናቆት ቢያገኙም ከቶትናም ክለብ አሰልጣኝነት ወንበራቸው ግን አልታደጋቸውም። የአሰልጣኙን ስንብት ተከትሎ በርካታ አሰልጣኞች ከቶትናም ክለብ ጋር ስማቸው የተያዘ ሲሆን በተለይ ደግሞ የቀድሞ የክለቡ አሰልጣኝ አርጀንቲናዊ ሞሪሲዮ ፖቼቲኖ ግንባር ቀደም ተጠቃሽ ናቸው። ከቶትናም ሆትስፐርስ የአሰልጣኝነት ኃላፊነት ከተነሱ 6 ዓመታትን ያስቆጠሩት
አሰልጣኝ ሞሪሲዮ ፖቼቲኖ ዳግም በአሰልጣኝነት ወደ ቶትናም ሆትስፐርስ እንደሚመለሱ ተናግረዋል። ከቶትናም ጋር ከተለያዩ በኋላ ቼልሲንና ፓሪስ ሴን ጀርሜንን ያሰለጠኑት ሞሪሲዮ ፖቼቲኖ ከሁለቱም ክለቦች ጋር ጥሩ የሚባል ጊዜ አላሳለፉም። በቶትናም ቤት ቆይታቸው ክለቡን ለቻምፒዮንስ ሊግ ፍጻሜ ማድረስ የቻሉት ሞሪሲዮ ፖቼቲኖ እርሳቸው ከቶትናም ጋር ከተለያዩ በኋላ ቶትናምን ያሰለጠኑ አሰልጣኞች የእርሳቸውን ሪከርድ ማሻሻል አልቻሉም። ይህ ደግሞ ምናልባትም አሰልጣኙ ወደ ሰሜን ለንደን በድጋሚ እንደሚመለሱ ትልቅ ምክንያት ይሆናል ሲል ጎል.ኮም አስነብበዋል። በአሜሪካ ሊግ በማሰልጠን ላይ የሚገኙት ሞሪሲዮ ፖቼቲኖ ወደ ቶትናም መመለስ እንደሚፈልጉ መናገራቸው ደግሞ በሰሜን ለንደኑ ክለብ ያልጨረሱት የቤት ስራ እንዳላቸውና ክለቡን ተመልሰው በድጋሚ እንደሚያሰለጥኑት ፍንጭ የሰጠ መረጃ ሆኗል። ሌላው መረጃችን ፖርቹጋላዊውን አሰልጣኝ ዘ ስፔሻል ዋን ጆዜ ሞሪኖን የሚመለከት ነው። ጆዜ ሞሪኖ የጣሊያን ሴሪኤ ክለብ ኢንተር ሚላንን ለማሰልጠን ንግግር መጀመራቸው ተዘግቧል። የቱርኩን ፊነርባቼ በማሰልጠን ላይ የሚገኙት ጆዜ ሞሪኖ ከክለቡ ጋር የሚያቆይ ቀሪ ውል ቢኖራቸውም ውሉን በማፍረስ ወደ ጣሊያን ሴሪኤ ተመልሰው ኢንተር ሚላንን ለማሰልጠን ንግግር መጀመራቸውን ጎል.ኮም አስነብበዋል። የሻምፒዮንስ ሊግ ዋንጫውን በሰፊ የጎል ልዩነት ተሸንፈው ለፓሪስ ሴን ጀርሜን አሳልፈው የሰጡት ኢንተር ሚላኖች አሰልጣኛቸው ሲሞን ኢንዛጊ ወደ ሳውዲ አረቢያ ሊግ አልሂላል ክለብ መዘዋወሩ ይታወሳል። ይህን ተከትሎ አዲስ አሰልጣኝ ለመቅጠር ያማተሩ የሚገኙት ኢንተር ሚላኖች ከጆዜ ሞሪኒዮ ጋር ንግግር መጀመራቸው ተዘግቧል። የጣሊያን ሴሪኤን ዋንጫ ለናፖሊ አሳልፎ የሰጡት ኢንተር ሚላኖች ክብራቸውን የሚመልስ አሰልጣኝ ያማተሩ ሲሆን ራሳቸውን ዘ ስፔሻል ዋን እያሉ የሚጠሩት የ62 ዓመቱ ፖርቹጋላዊ አሰልጣኝ ጆዜ ሞሪኖ ደግሞ ግንባር ቀደም ተመራጭ አሰልጣኝ ሊሆኑ እንደሚችሉ ተዘግበዋል። ጆዜ ሞሪኖ በ2010 ከኢንተር ሚላን ጋር 3 ዋንጫዎችን ማሳካታቸው ይታወሳል።